ሰላም እንዴት ናችሁ? እግዚአብሔር ይመስገን። ምሽታችሁ ቆይታችሁ እንዴት ነበረ? የወንድምሽ ነገር ያንቺ ነገር ነው አይደለ? ታያለሽ፣ ወንድምሽ ደም ነው። ይሄ አበጋዝ የሚሉ ሰውዬ ደም ነው የሚያለቅሰው። ታያለሽ፣ አንቺ ራሱ ሴት አይደለሽ? እንዴት ነው ሴት ልጆች አልወለድሽም? እርግጠኛ ነኝ ወንድ ነው የወለድሽው። ዋጋ ታገኛለሽ። ሴት ሙለጂ፣ ወንድም ሙለጂ። በራስሽ አንቺ በሰራሽው ልጆች ነው ዋጋ የሚከፍሉት። አንቺ ቆሻሻ ቡዜ። እኔ ማርያምን እንደ አንቺ እህት ቢኖረኝ ወደዛ ነበረ ገፍትሬ ገደል የምከታት። አንቺ እንዴት ነው አረመኔነትሽ እንደዚህ? ቆይ ለስንት ሰው ነው ወንድምሽን በቃ ወንድምሽ በፈታ ቁጥር እየሄድሽ እምድሪው? አንቺ ትንሽ እንትን አይልሽም? ትንሽ አይቀፍሽም? ኧረ አንቺ ባለጌ ሴት ነሽ። መድኃኔዓለም ልቦና ይስጥሽ። አንቺ በጣም የተረገምሽ ነሽ። እውነት የተረገምሽ ባለጌ። በመጀመሪያ ሰውነትሽን አስተካክይ። ወንድምሽ አይደል እንዴ 9 ወር ሁሉ አርግዛ ጥሏት ከማንም ሴት ጋር የሚሞዳሞደው? ታያለሽ፣ ሄርሜላም ደም ታለቅሳለች አይምሰልሽ። አሁን ስቀሻል። ወንድምሽን ድረሽዋል አይደለ? ወንድምሽን ድረሽዋል። አቤልም እባብ፣ አንተ የቀይ እባብ፣ ሁላችሁም ማለት ነው። ብቻ ጥሩዎች አይደላችሁ። እውነት በጣም ጥሩዎች አይደላችሁም። ታያለሽ አንቺ በእንደዚህ ዋጋ ሰውን በሰው ትዳር ገብተሽ እንዴ! አንቺ ትልቅ አይደለሽ እንዴ? ሩታ ላይ ምን አይተሽ ነው? አንቺ ነበርሽ እኮ ወንድምሽን መምከር መርገጥ የነበረብሽ። ወይ ስንት ተከፍሎሽ ነው? አንቺ ራሱ እኮ ታጠራጥሪያለሽ። እመቤቴን አንቺ ራሱ ከወንድምሽ ብር ተቀብለሽ መሆን አለበት። አንቺ ባለጌ፣ እንደ እግዚአብሔር ማርያምን መሀት ያምጣባችሁ። በሰው ትዳር ልጅቷን ቅስሟን ለመስበር ነው እንደዚህ የምታረጊው ማለት ነው። እኔ ባንቺ አፈርኩኝ። ወንድምሽ አንድ የተረገመ ስለሆነ ነው ባለጌ። በቃ እኔ እውነት እናንተ መከታተል እንዳስጠላኝ። ያው ሩታ ታሳዝነኛለች። ቤተሰብ አሪፍ ፋሚሊ ያላት ፋሚሊ እንደሌላት አርጋችሁ ልትጫወቱ ማለት ነው። ግን ያው እነ ሜሪ እነ ዳንሻ አሉ። ግን አንቺ ባለጌ ሴት ነሽ። ታያለሽ አንቺ ወይ አርጠሽም ይሆናል አይታወቅም። ይቅር ይበለኝ ጌታ። አርጠሽም ይሆናል ወይ አትወልጅም ይሆናል ወይ ፈላጊ አይኖርሽም ይሆናል። ግን አንቺ ባለጌ ነሽ። እመቤቴ ባለጌ ነሽ። እኔ እንደ አንቺ እኔ እንጃ። እንደውም ክርስቲያን በጣም ይፈራል። እንደ አንቺ ደግሞ አረመኔ ሴት። እርግጠኛ ነኝ ባልሽን አንድ ደሽ ነው የተፋታሹ ይመስለኛል። ስለዚህ አንቺ መደዴ ነሽ። እውነቴን ነው የምልሽ፣ መደዴ ነሽ። እነ ኤፍሬም በተወለዱበት ማዕፀን አንቺ እንዴት እንደወጣሽ አላውቅም። አሁን ኤፍሬም እንትና ወንድምሻ